ሰላም እንዴት ናችሁ? እንኳን ወደ ስማርት ስቱደንት አካዳሚ የዩቲዩብ ቻናል በሰላም መጣችሁ ለማለት እወዳለሁኝ። በዛሬ ቪዲዮ የማሳያችሁ ኢንትራንስ ኤግዛም ላይ በተደጋጋሚ የሚጠየቁ የማቴማቲክስ ጥያቄዎችን ከባለፈው ሳምንት ጀምረን በተከታታይ በቀን እንዳይበዛባችሁ አንድ ጥያቄ ሁለት ጥያቄ እያደረግን እየሰራን ነበርና ከዛው በመቀጠል አሁንም የኢንትራንስ ኤግዛም ጥያቄዎችን ነው የምሰራላችሁ። ምን ይላል ታስታውሱ እንደው በባለፈው ወንጀል ላይ ሜንሽን አድርጌላችሁ ነበር ይሄን ጥያቄ from the general form of equation of a circle x square plus y square minus 4x plus 2y minus 11 is equal to 0 ይሄ the general form of equation of circle ነው። what is the center and radius of respectively ነው። አሁን the center and radius of a circle respectively ነው የተጠየቅነው። አሁን አንድ ነገር the general form of equation of circle ስናይ ታስታውሱ እንደሆነ x minus c the whole square plus y minus k the whole square is equals to r square ይሄ the general form of equation of circle ነው ታስታውሳላችሁ። እንደዚህ ከሆነ c, k ምንድነው ስንል it is a center and r ደግሞ it is a radius ማለት ነው። ስለዚህ የተጠየቅነው ምንም አይደለም ሲን እና ኬን አርን የተጠየቅነው ማለት ነው። ስለዚህ እንደዚህ ከተጠየቅን እዚህ ጋር ከተሰጠን ጀነራል ፎርም ኦፍ ኢኩዌሽን አጻጻፉ ዲስትሪቢዩትድ ሆኖ ስለተጻፈ እንጂ ይሄንን ልክ በዚህ ፎርም የተሰጠን ጀነራል ፎርም ኦፍ ኢኩዌሽን ኦፍ ሰርክልን ወዴት መቀየር ነው የሚጠበቅብን? ወደዚህ መቀየር ነው የሚጠበቅብን ማለት ነው። ወደዚህ ለመቀየር ምናልባት መጀመሪያ ላይክ ተርሞችን አንድ ላይ ኮሌክት እናደርጋቸዋለን። አንድ ላይ ኮሌክት ስናደርግ from the given equation of circle ላይ ምንን እንጠቀም? ለምሳሌ x ስኩዌር አለች like x ስኩዌር minus 4x አይደል plus y ስኩዌር plus 2y is equals to 11 ወደዛ ስቴድ ፖዚቲቭ 11 ትሆናለች ማለት። አሁን x ስኩዌር minus 4x plus y ስኩዌር plus 2y ከሆነ በኋላ ልክ በዚህ ፎርም ለመጻፍ ምን የሚባል ሜተድ አለን? ኮምፕሌቲንግ ስኩዌር ሜተድ አለ። ኮምፕሌቲንግ ስኩዌር ሜተድ ምንድን ነበር የሚያደርግልን? የዚችን ኮኤፊሺየንት ምን እናደርጋለን? ሃፏን እንወስድና ስኩዌር አድርገን መደመር ቦት ሳይድ ማለት ነው። እዚህም ሳይድ ከዚህም ሳይድ የዚችኛዋን ኮኤፊሺየንት ሃፏን እንወስድና ስኩዌር አድርገን ከዚህም መደመር ማለት ነው። ስለዚህ ይሄንኛው ሜተድ ምናልባት እንትን የሚላችሁ ከሆነ በጣም ቀላል ነው። ተከታተሉኝ። ይሄው ኤክስ ስኩዌር አደረኩ ማይነስ 4x የአራት ሃፉ ስንት ነው? ማይነስ 2 ነው አይደለ? የማይነስ 2 ስኩዌር ሲደረግ ምን ይሆናል? 4 ይሆናል ማለት ነው። ስለዚህ ሲደመር 4 አይደል? ሲደመር y ስኩዌር ሲደመር 2y ሲደመር 2y የ2y ሃፉ ስንት ነው? አንድ ስኩዌር ሲደረግ ስንት ይሆናል? 1 ማለት ነው። ፕላስ 1 is equals to ስንት ይሆናል? 11 እዚች ጋር ፕላስ 4 ብለናል አይደል? አዲሽናል እዚህ ጋርም ደግሞ ፕላስ 1 ብለናል አይደል? ስለዚህ ፕላስ 4 ፕላስ 1 እንላለን ማለት ነው። ስለዚህ በዚህ ፎርም እናስቀምጣለን። ይሄ የመጀመሪያው ስቴፕ ነው። ከዛ የምናደርገዋለን ስኩዌር አድርገን መቀየር እንችላለን ማለት ነው። ስለዚህ አሁን ይሄ ማለት ምን ማለት ነው ብለን ስናይ ይቺኛዋን ከዚህ እስከዚህ ያለችዋን ብትዋት ምን ማለት ነው? x minus 2 ስኩዌር ማለት ነው አይደል እንዴ? ፕላስ ብለን የዚህኛውን ደግሞ ስናይ ምን ማለት ነው? y plus 1 the whole square is equals to 11 ሲደመር 4 15 ሲደመር 1 16 ማለት ነው። ስለዚህ ስንት መጣለን? 16። አሁን ምን ያህል ቀላል እንደሆነ እንድታዩት። አሁን ይቺን general form of equation of circle አገኘን። general form of equation of circle ካገኘን በኋላ አሁን የተፈለግነው ማን ነው? ሲን ነው የፈለግነው፣ አንድ ኬን ነው የፈለግነው፣ ከዛን አር ነው የፈለግነው። አሁን በዚህ ፎርም ከመጣለን ሲ ማን ነው የሚሆነው? እዚህ ጋር ማይነስ 2 ስለሆነች ሲ ስንት ትሆናለች? አሁን ማይነስ ኦፍ ማይነስ ፕላስ ይሆን ነበር አይደለ?
የሲ ቫልዩስ እንደሆነ የሲ ቫልዩ 2 ትሆናለች ማለት ነው። ምክንያቱም -2 ስለሆነ የዋይ ቫልዩስ የኬ ቫልዩስ ኬ ደግሞ እዚህ ጋር ፕላስ ነው አይደል? ፕላስ የሆነበት ምክንያት ማይነስ ኬ ነበር መሆን የነበር አይደል? ማይነስ ኦፍ ማይነስ ምን አደረገው እዚህ ጋር ፕላስ አደረገው። ስለዚህ የኬ ቫልዩ -1 ሆነ ማለት ነው። ከዛን የአር ቫልዩ ስንል ደግሞ 16 እዚህ ኳልስቱ አር ስኩዌር ሆነ ማለት ነው አይደለ? ከዛን ቦት ሳይድ ስኩዌር ሩት ስናደርግ የአር ቫልዩ ስንት ይሆናል? አር እዚህ ኳልስቱ 4 ሆነ ማለት ነው። ስለዚህ 4 ብለን እንመልሳለን። አሁን አርን አገኘን፣ ሲን አገኘን፣ እንዲሁም ደግሞ ኬን አገኘን። ስለዚህ አወር ሴንተራችን ማን ይሆናል? እዚህ ጋር እናጥፋና እንጻፋት። አወር ሴንተር ስንት ይሆንልናል? እንደዚህ አይነት ጥያቄ መጥቶ ከሳታችሁት ማለት ቦነስ እንዳመለጣችሁ ቁጠሩት። አወር ሴንተራችን 2 ኮማ -1 ኤንድ ራዲየስ is equals to 4 ይሆናል። ስለዚህ እንደዚህ አይነት ምርጫ ካለ ይሄው -2 ኮማ 1 ይላል። ይሄ ለማሳሳት ነው። 2 ፖዚቲቭ መሆን አለበት። ምክንያቱም እዚህ ጋር አይታችኋል አይደለ? ፋክተራይዝ ስናደርግ እንዳትሳሳቱ። ይሄ አይሆንም። አይታችሁት እንደሆነ በጣም ለማሳሳት የተዘጋጀ አይነት ጥያቄ ነው፣ ግን እንዳትሳሳቱ ብዬ ተስፋ አድርጋለሁ። እሺ እዚህ ጋር ስናይ ይሄን የቢ ይሆናል አይደል? 2 ኮማ -1 ኤንድ 4። ስለዚህ our answer will be ቢ ይሆናል ማለት ነው። እሺ በጣም አሪፍ። የዚህን ያህል ቀላል ጥያቄ ነው፣ እንዳትስቱት። አሴቲቭ ለእናንተ ግን 1-2 ጥያቄዎችን ልጨምርላችሁ። እሺ ለእናንተ የምሰጣችሁ አንድ የቦነስ ጥያቄ ምንድነው? ይህን ጥያቄ ትሞክሩታላችሁ። እንደዚህ አይነት ጥያቄዎች እነዚህም ልክ እንደ ቦነስ ማለት ናቸው፣ ሁሌ ይጠየቃሉ። which one of the following represents the geometric sequence? sequence and series ላይ sequence በሁለት ይከፈላል አይደል? arithmetic sequence and geometric sequence። ስለዚህ የትኛው ነው የሚለውን ከዚህ ከተሰጡ ሊስቶች ውስጥ ኢዚሊ አይታችሁ አይደንቲፋይ የምታደርጉ ስለሆነ እናሰራላችሁም ኮሜንት ላይ ተጽፉልኛላችሁ። እሺ ሌላም ጥያቄ ልጨምርላችሁ። መልካም። የሶስተኛ ጥያቄ ደግሞ እዚህ ጋር ፊት ለፊት የምታየው ጥያቄ ምን ይላል? what is the parametric equation of a line passing through the point 1,4 and 2,2? አሁን ሁለት ፖይንቶች ሰጥቶናል፣ ፖይንት 1 እና ፖይንት 2። አሁን በእነዚህ ፖይንት 1 እና ፖይንት 2 የሚያልፍ equation of a line that passes through these 2 points ማለት ነው። እነዚህ ሁለት ፖይንቶች ተሰጥተውናል። ከነዚህ ሁለት ፖይንቶች ውስጥ የሚያልፍ ጥያቄ equation of line ሰርታችሁ ኮሜንት ላይ ትጽፉልኛላችሁ ማለት ነው። የሞከራችሁ ያስተያየት ሆናችሁትን ደግሞ ከናሰራሩ በቀጣይ ቪዲዮ አሳያችኋለሁ። መልካም ሳምንት።